በርቀት የነደደ ፍቅር። ዮናስ በባህር ዳር ይኖራል። የጣና ሐይቅ የጧት ጭጋግ፣ የምሽት ፀሐይ መግቢያ፣ የአሳ አጥማጆች ጀልባና የከተማዋ ሰላማዊ ውበት በካሜራ ውስጥ ህይወት የሚያገኝበት የፎቶግራፍ ባለሙያ ነው። በሌላ በኩል ማርታ በግርግርና በትርምስ በተሞላችው በአዲስ አበባ ከተማ ውስጥ ትኖራለች። ቀንና ሌሊት በኮምፒውተር ፊት ተቀምጣ ኮድ የምትጽፍ፣ ችግሮችን በአእምሯ የምትፈታ የሶፍትዌር መሐንዲስ ናት። ሁለቱም በአካል ተገናኝተው አያውቁም ነበር። ነገር ግን አንድ ቀን ዮናስ በአንድ የጥበብ ማህበራዊ ገጹ ላይ ያጋራው የጣና ሐይቅ የፀሐይ መግቢያ ፎቶ የማርታን ቀልብ ገዛ። ይህ ምስል ሲያዩ እዚህ መኖር ይመኛሉ ብላ ከፎቶ ስር ጻፈች። ያን የአንድ ቀን አስተያየት የሁለቱ ልቦች መገናኛ በር ሆነ። በቅርብ አስተያየታቸው ወደ ግል መልእክት፣ ከዛም ለረጅም ሰዓት የውይይት ተለዋወጡ። ርቀታቸው በመቶዎች ኪሎ ሜትር ቢለካም ለነሱ ግን በሰኮንድ ውስጥ የሚሻገር ነበር። በጠዋት ደህና አደርሽ በሚል መልእክት ቀናቸውን ይጀምሩ ነበር። በምሽት ደህና አደሪ ሳይባባሉ አይተኙም ነበር። ማርታ በዮናስ ቪዲዮዎች አማካኝነት የጣናን ሐይቅና የተረጋጋ ሞገድ፣ የሱፍ አበባዎቹን ውበት፣ የአጥማጆችን የጠዋት ትርምስ ትመለከት ነበር። ዮናስ ደግሞ በቪዲዮ ጥሪ የአዲስ አበባን የከተማ ጫጫታና ከረጅም የስራ ቀናት በኋላ ፈገግ የምትለውን የማርታን ፊት ይመለከት ነበር። በየቀኑ የተነጋገሩትን ሐሳብ፣ ህልም፣ ሳቅና ሐዘን ቀስ በቀስ ወደ ጥልቅ ፍቅር ተለወጠ። ስልኩ ሲጠራ ልባቸው ይመታ ነበር። የአንዱን ድምጽ ሳይሰሙ ቀናቸው የማይሞላ ሆነ። ነገር ግን ርቀት ሁሌም ፈተና ይዞ ይመጣል። ማርታ በስራ ተጠምዳ ስልኳን ሳታነሳ ስትቀር ዮናስ በጭንቀት ይዋጥ ነበር። ዮናስ ከጓደኞቹ ጋር ሲዝናና የምታየው ፎቶ ደግሞ የማርታን ልብ በቅናት ይነካ ነበር። ርቀት አካላችንን እንጂ ልባችንን ሊያራርቅ አይችልም ይል ነበረ ዮናስ በምሽት። 1 ዓመት አለፈ። ናፍቆት በጣም ከበደ። ዮናስ ወደ አዲስ አበባ ለመሄድ ወሰነ። የመገናኛ ቀጠሯቸው በመስቀል አደባባይ አቅራቢያ በሚገኘው ጸጥ ያለ ካፌ ነበረ። ማርታ ቀድማ ደርሳ በጉጉት ትጠብቅ ነበረ። ልቧ በፍርሃትና በደስታ በአንድ ጊዜ ይመታ ነበር። በአካል ስንገናኝስ የፈጠርነው ፍቅር እንደነበረው ይቆይ ይሆን ብላ በልቧ ጠየቀች። በድንገት የካፌው በር ተከፈተ። ዮናስ ገባ። ያው በፎቶዎቹ ላይ የምታውቀው ፈገግታ፣ ያው የረጅም ቁመና፣ ያው የሚረጋጋ እይታ። አይኖቿ ሲገናኙ ዓለም የቆመ ያህል ተሰማት። ዮናስ ቀጥታ ወደሷ ሄዶ አቀፋት። ያ ለ1 ዓመት ያህል በልባቸው የተከማቸው ናፍቆት በአንድ እቅፍ ቀለጠ። ምንም አይነት እንግድነት አልነበረም። ይልቁንም ለረጅም ዓመት የተለያዩ ሁለት ነፍሶች ወደ ቤታቸው የተመለሱ ያህል ተሰማት። በዛ ምሽት በአዲስ አበባ መብራቶች ስር እየተራመዱ ዮናስ እጇን አጥብቆ ይዞ እንዲህ አለ። ርቀት ፍቅራችንን ሊያጠፋ አልቻለም። ይልቁንም እውነተኛ ወርቅ እንዲህ በሳት ይፈተናል። ማርታ ፈገግ አለች። እጁን በጥብቅ ይዛ በቀስታ መለሰች። አንዳንድ ፍቅሮች ርቀት አይፈሩም፣ ምክንያቱም የሚኖሩት በኪሎ ሜትር ሳይሆን በልብ ውስጥ ነው። ከዚያን ቀን ጀምሮ ርቀት ለነሱ ካርታ ላይ የሚታይ ቁጥር ብቻ ሆነ። ልባቸው ግን አንድ መዳረሻ፣ አንድ ህልም፣ አንድ የወደፊት ህይወት አገኘ።